ሚካኤል ማለት ሚካ እጹብ ድንቅ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት እጹብ ድንቅ የሆነ እግዚአብሔር ማለት ነው። ይሄ እጹብ ድንቅ የሆነ እግዚአብሔርን እነሆ ስም የተሸከመ መኑ ከማከ እንዳንተ ያለ ማን ነው የተባለ የእግዚአብሔርን ስም የያዘ ቅዱስ ሚካኤል ሁሉ ጊዜ ሊጠብቀን የታመነ ነው። ሁሉ ጊዜ ሊደግፈን የታመነ ነው። ሁሉ ጊዜ ከዲያብሎስ ቁራኛነት ሊያወጣን የታመነ ነው። ሁሉ ጊዜ በክንፉ ሊጋርደን የታመነ ነው። ሁሉ ጊዜ በብርሃን መስቀሉ ሊባርከን የታመነ ነው። ሌሎች ድንገት እንደ ኢያሱ ያላደረጋችሁ ለመልአኩ ክብር ያልሰጣችሁ ካላችሁ ከዚህ ትምህርት ምን ትማራላችሁ? ኢያሱ መልአኩን ጌታ ያለው መልአክትን ጌታ ይበላችሁ ታውቃላችሁ? ኢያሱ ለመልአኩ ተንበርክኮ ሰገደ፣ ሰግዳችሁ ታውቃላችሁ? ኢያሱ መልአኩ የቆመበት ቦታ የተቀደሰ ስለሆነ በቅድስናው ስፍራ ጫማ ማውለቅ ስለሚገባ ጫማውን አውልቆ አከበረ። ዛሬ ጫማ አውልቃችሁ ለእግዚአብሔር ክብር መስጠቱበታል? ይህ ሁሉ የለም። ስለዚህ እግዚአብሔር አምላክ የሰጠን አንድ መንገድ ነችና በዚች መንገድ ውስጥ ሄዳችሁ ይህን ክብር እንድታውና የዘላለም ሕይወት እንድትወርሱ የእግዚአብሔር ቃል ያስተምረናል። በተረፈ ኦርቶዶክሳውያን በኢትዮጵያ ያላችሁ፣ በአፍሪካ ያላችሁ፣ በአረብ ሀገር ያላችሁ፣ በአውሮፓ ያላችሁ፣ በአውስትራሊያ ኒውዚላንድ ያላችሁ፣ በአሜሪካ ያላችሁ፣ በላቲን አሜሪካ ያላችሁ፣ በመላው ዓለም ሁሉ ላላችሁ የቅዱስ ሚካኤልን ጥበቃ ለምትተማመኑ ጥበቃው ከናንተ ጋር ይሁን። የቅዱስ ሚካኤልን አማላጅነት የምትተማመኑ አማላጅነቱ ከናንተ ጋር ይሁን። ከሚያስፈራ ነገር ሁሉ ይሰውራችሁ። የባህራንን የሞት ደብዳቤ ወደ ሕይወት እንደለወጠ በሕይወታችሁ የሞት የሆነውን ነገር ሁሉ ቅዱስ ሚካኤል ፈጥኖ ደርሶ ወደ ሕይወት ይለውጥላችሁ። ባህራንን ከዲያብሎስ እንዳዳነ ከምትፈሩት ነገር ሁሉ ያድናችሁ። ክንፉ ይጋርዳችሁ፣ መስቀሉ ይጠብቃችሁ። በዓሉን በዓለ ሐሴት ያድርግልን፣ በዓለ ትፍሲት ያድርግልን። የቅዱስ ሚካኤል ጥበቃ አይለየን። ባላችሁበት ሁሉ ልዑል እግዚአብሔር ይባርካችሁ። እግዚአብሔር በረድኤት ከሁላችን ጋር ይሁን። ክብርና ምስጋና ለስሙ ይድረሰው። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ ከሁላችን ይሁን።